ውሃ አለን፣ እንደተባለውም ሰው አለን። ያን ተጠቅመን በአመት 2-3 ብናርስ በምግብ ራሳችን መቻል ሁነኛ ነገር ነው። ልንተው አንችልም። ማረስ አለብን። ሁለተኛ ኢንዱስትሪ ነው። ኢንዱስትሪ ላይ በስፋት ካልሰራን በቀር በግብርና ብቻ የምናስበውን ኤምፕሎይመንት የምናስበውን ኤክስፖርት ልናሳካ አንችልም። ምርት ያስፈልጋል። እነዚህም በቂ አይደሉም። ቱሪዝም ያስፈልጋል። ታሪክ አለን፣ ባህል አለን፣ የሚገርሙ ሲነሪዎች አሉን። እነሱም ብንሰራቸው በጣም ብዙ ሀብት ያመጣል። ይሄም በቂ አይደለም። የዘነጋነው ሀብት አለ። ማይኒንግ እንጠቀምበት። 15 ዓመት 500 ሚሊዮን ያወጣንበትን በአንድ ዓመት 3 ቢሊዮን ያወጣነው በዚህ አቴንሽን ነው፣ በዚህ ስራ ነው። በ15 ዓመት 3.5 ቢሊዮን የነበረውን ቡና በአመት ይሄን ያክል ያመጣነው በዚህ በግብርና ትኩረታችን ነው፣ በስራ ነው። ቱሪዝሙም ማይኒንጉም ኢንዱስትሪውም ግብርናውም ግን ቴክኖሎጂ ላይ ካልሰራን በቀር ደግሞ ውጤት አያመጣም። እሱን መጨመር አለብን። ቢኮዝ ሰርቪስ አት ዘ ኤንድ እያንዳንዱን ሰው የሚነካ ነገር ነው ብለን ቴክኖሎጂን አከልንበት ማለት ነው። ቴክኖሎጂን ካከልን በኋላ አምስቱን ዘርፍ ከለየን በኋላ ሌሎች ዘርፎች ግን ዋጋ የላቸውም ማለት ነው። መንገድ አንሰራም፣ እኛ ኢነርጂ ላይ አንሰራም። እንደ ኢትዮጵያ ኢነርጂ ላይ የሚሰራ ሀገር አለ እንደ አፍሪካ ውስጥ 27-28 ሺህ ኪሎ ሜትር አስፋልት እኮ ይሰራ ያለ ነው። እኛ ዛሬ እዚህ አዲስ አበባ እኮ በ100 ኪሎ ሜትር አስፋልት ይሰራ ያለ ነው። የፕራዮሪቲ እኮ መሆን ይችላል። ባለፉት 5 ዓመታት የሰራ ነው ሃውሲንግ ቤት እኮ 15 ዓመት ከተሰራ ይበልጣል። ምንም ጥያቄ የለው። አይሰሩም ማለት አይደለም። ዋናው የልማት ፒላሮቻችን ግን 5 ናቸው። ብዝሃ ዘርፍ ናቸው።